እናቴ ምናምን ሰላም ካልካችሁ በኋላ እናቴ መጣ ካርድ ሰጠች የሆነ ካርድ ለኖርማል ከዛ ምንድነው ይሄ ግልጥ አደረገው የኔ ፍቅረኛ የኔ እናት የኔ የወደፊት ትዳሬ የልጆቼ እናት ሁለት ወር ጅማ ቆይቼ በመጣሁበት ከይላሱ ጋር ተደረመሰ ጨርቄ ማግኝ ጥዬ ያስኩትን ዕቃ እንዳለ ጥዬ ካርዱን ይዤላት ለምን ምን አርጊ አይዞ ለምን እንደዚህ አርሽብኝ አልኳት ሰላም ቤተሰቦቻችን በባለፈው ቪዲዮ ካሜራማናችንን አይታችሁት በጣም ወዳችሁታል ብዙዎቻችሁ እሱን አቅርቡልን እሱን ፈትኑልን ስትሉ ነበር እኛ ደግሞ ላይት ዲቴክተር ማሽናችንን ይዘን እሱን ልንፈትን መተናል እንዴት አየው በእኛ ሙርት ይዛለህ ባለፈው በጣም እኮ ይቀልዳል በጣም እዚህ ጋር የሚጨንቅ ነገር አለ ፎሪ ነይ አሁን የተዘጋጁ ጥያቄዎች አሉ ቢኒያም ያዘጋጃቸው ቆንጆ ጥያቄዎች አሉ ምንም ውሸት ብትናገር ምን ብትል እዚህ ጋር ማሽኑ ነው እኔ አይደለም እንትን ምለው ጥያቄ ቁጥር 1 ዝም ብለህ ስማ እውነቱን ነው የምትናገረው ስንት ጊዜ ነው ፍቅር ያዘ እኔ በህይወቴ ፍቅር ይዞኝ የሚያውቀው አንዴ ብቻ ከአንድ ሴት እውነት ነው አንተ ባለፈው በእኔ ሙድ ይዘህ ነበር የምታስታውስ ከሆነ ባምቢ ሀበሻ ብታገኝ እሺ ብትል ምናን ብለህ እና እሺ አልክ እኮ ዛሬ አሁን ደግሞ አንተን መልሼ ልጠይቅህ ባምቢ ሀበሻ እሺ ታውቃለህ እኮ እሺ እናርግ ብትልህ አሁን ላይ እሺ ትላለህ አትልም አሁን ላይ ኦቬስ እላለሁ እውነት ነው ምን አሳሽኝ ለምን አሻለሁ ምንድነው ይብልግና እኔ ሲንግል እኮ ነኝ እሺ ቀጣይ ጥያቄ የድሮ ፍቅረኛ እንመለስ ብትልህ እሺ ትላለህ አትልም ይሄ ይቅር በቃ ቢላ ስላለፈ ስለ ድሮ ነገር አንጠይቅ አሁን ስላለ ነገር የፈለከው ነገር አይ ይሄ እኮ ማለት ነው ምንም ችግር የለውም ወይ አይ በቃ ደስ ይለኛል ወይ ደስ አይለኝም ስለማልፈልግ ነው መልስ ዝም ብለህ አልፈልግም እኮ ከመለስ እኮ ነው እዚህ ጋር ቆይ መልስ ቆይ እዚህ ጋር እሱን አትነካካ ቆይ እዚህ እያየሁት ነው ሊዋሽ አይደለም አይ እውነቱን ነገር አንድ ፍቅረኛ ነው ያለኝ አሁን እንመለስ ብትለኝ አልመለስም ውሸት ነው ትመለሳለህ አልመለስም ይሄው ውሸት ነው አሁን ስለድሮ አናራ በቃ ኦሬዲ አይ ስለሷ ቢነሳ እንደውም እዚህ አሪፍ ነው እሺ እንመለስበታለን ስለ ድሮ ፍቅረኛ በደንብ በሰፊው እናወራለን ቀጣይ ጥያቄ እዛ ለቢሮ ለሁሉ ሰው ተናገሩ ለኛ ነው የሚናገረው ለማን የተናገርኩት ለማን ተናግሬ ያለው እኔ እኮ አውቃለሁ ጫፍጫፉን ያው ተመልካቾች ሰምተውት ታሪኩ በጣም አስተማሪ ስለሆነ ተመልካቾች እንዲማሩበት ነው እንጂ እኔ ሰምቼዋለሁ ታሪኩ እኮ ቢነግረህ ማለት ነው በጣም ታሪኩ በጣም አስተማሪና ቁም ነገር አዘል ፕሮግራም ነው የሚሆነው ቀጣይ ጥያቄ ልግባለህ እሺ ቦዲ ካውንት ማለትም የተኛቸው ሴቶች ቁጥር ስንት ነው የሚለው ቀጣዩ ጥያቄ ይሄ በጣም ግልጽ የሆነ ነገር ነው እሺ አንድ ብቻ እውነት ነው ይሄው ተመልካቾች እንደምታውቁት ነው እሷም ያቺ ናት የድሮ ፍቅረኛ ናት ኤግዛክትሊ እኮ እሷ ታሪኳን ማለት ነው በጣም መሳጭ እንደሆነ ቢኒያምም ትሰማዋለህ በጣም መሳጭ ታሪክ ነው ከሃይስኩል ጀምራችሁ እንደተዋወቃችሁ ሁሉ ነገር እኔ እኮ በጭምጭምታውን አውቃለሁ እኮ ግን ያው ተመልካቾች ታሪኩን ሰምተው እንዲማሩበት ነው እዚህ አቤል እኔ ማስተዋስ አልፈልግም አረ ይሄ ማስተዋስ አይደለም ይሄ እኮ ያው ተመልካቾች ማውራትም አልፈልግም እሺ ወደ ጥያቄዎች ብንገበሻለሁ ቀጣይ ጥያቄ እሺ ግን ተናግረናል እሺ ለፍቅረኛ በረል ማለትም ለድሮ ፍቅረኛ አረ ምንድነው ከሰላችሁ እሺ ስሟን ብቻ ነገርን ቢያንስ እሺ ስማ አልነግራችሁ ለነሳው እሺ እኔ ስሟን ስለማውቀው በስሟ ልግባለህ ኮሽ ስሟን እንዳትናገር ችግር የለም ብለህ ስሟ ማህሌት ነው ችግር የለውም ምን የሚታወቃል እኮ ስሟ አይደል እኮ እንድታዩ ስላልፈለኩኝ እኮ ነው ዘማን እኔ መረጃ ላይ ውጪም እንዳለች አውቃለሁ ብዙ ነገር እኮ ምልህ እንድታዩ ስላልፈለኩኝ ነው አው ውጪ ሄዳለች ካናዳ እሺ አሁን ወደ ጥያቄ ልግባለህ ከማህሌት ጋር ድሮ ፍቅር ላይ ያላችሁ ለሷ ብለህ ሰው መግደል ቢኖርበት ትገላለህ አትገልም ምንድነው እሱን አትነካ እኮ እንደዚህ ምን ጥያቄ ምን እሺ ነው አቤል እንዴ ተነጋግረን የለ እንዴ አይ እኮ ወይ ገለለው ወይ አልገልም በለበ ሲጀመር እዚህ ስታስቀምጡኝ ስለሷ እንደምትጠይቁኝ በጣም እርግጠኛ ነበርኩኝ
ሌላ ጥያቄ ነው የምንጠይቀው ነው ነገር ብላ አይ መልስ እቺ ነው ችግር የለውም አታለላችሁኝ መልስ እሺ ተገላላችሁ እሷን እንጠይቅ እኮ ተናገርናል እሺ እንዲናገር በቃ ካሜራ ይጣና አስተውሉ ባጭሩ ንገረን እስቲ ካሜራው ጣጣ አይ በቃ ሉሌ ምንም ችግር የለውም ይሄ ተመልካች ይማማርበታል እንጂ ምንም የሚፈጠር ነገር የለም ታሪኩን ኦሬዲ ያለፈ ታሪክ ነው የኋላ ታሪክ ነው እሱ ማማሩበታል ህዝብ ሰማው አልሰማው በቃ መማማሪያ ነው እንጂ በዚህ በጣም ደስ የሚል የፍቅር ስቶሪ ነው ያለው ያሳለፉት እሺ አሳምነን ነው እንመለስ በቃ ይሄ ለነቃቅልልሽ ይሄ አላስደሰተ ሙሉውን ለከት ታረጋው በቃ ተቆርጧል እንዴት ተዋወቃችሁ ያው የተዋወቅ ነው 11ኛ ክፍል እያለሁ ልጅቷ መጀመሪያ እኔ እንደርኳት አንድ ክፍል ነበራችሁ ወይስ አንድ ክፍል አልነበርንም አንድ ሴክሽን አንድ 11ኛ ግን 11ኛ ኤ ቢ ሲ ዲ አለ የመንግስት ትምህርት ቤት ስለሆነ ማለት ነው በጣም ብዙ ተማሪ ስለሆነ እንከፋፈላለን ሶ እኔ ከጓደኞቼ ጋር ረፍት ሰዓት መሳት ላይ 15 ደቂቃ ነው ረፍት ሶ 15 ደቂቃ ረፍት ላይ ወሽንት ቤት እየሄድን እያለ ወደ ሴቶች ሽንት ቤት ከመድረስ በፊት የካፍቴሪያ አለ ወደ ሴቶች ሽንት ቤት ከመድረስ በፊት ማለት ነው ሶ ካፍቴሪያው ጋር ቡና እየጠጡ ጀለሶችን ያልጠጣም ቡና ጀለሶች ቡና እየጠጡ ስታልፍ ከጓደኞቿ ጋር አየኋት እሷን ብቻ ነው አየኋት ነጥዬ ማለት ነው የሚገርም እንዴት እንደምታምር ማለት ነው ቀይ ናት ፀጉሯ ረጅም ነው በቃ ኤቭሪቲንግ ከኋላ ከፊት በቃ ጽድ የሁሉም ሰው ታይ በቃ ትምህርት ቤት ማለት ነው የማይወዳት ያኔ በሰዓቱ ትንሽ ያው መልከኛ ስለነበርኩ ብር መሰራ ነበርና ስራ ነበር እጅ ሰራተኛ በሰዓት ከዛ አየኋት በጣም ተመቸችኝ በቃ እሺማ ሰምጣለሁ ነገር ብዬ ለጓደኞቼ ነው አልነገርኩም ሙድ እንዳይዙብኝ ማለት ነው አንተ እቺ ማን ነገር ስለሚለኝ አልነገርኳቸው ከዛ ወደ ረፍት ሰዓት ተደወለ ወደ ክላስ ገባን ከዛ መሳትም በቃ ሁን ብዬ እዛ ካፍቴሪያ ጋር እቆማለሁ ሰለማይት እሺ ከዛ በቃ ሁሌ አያታለሁ በቃ ለማውራት በቃ ድፍረት ጠፋኝ ገባ ኢግኖር ብታደርገኝስ የሚለው ነገር ስላለ ማለት ነው ጓደኞች ደግሞ ማለት ነው የሚያስጠሉ ጓደኞች ግን ካየ ማለት ትርቴስ ቢና አጋጥሞ ያውቅም ኩንጂ ልጅ የሚከባት ጅቦች አሉ እና ያን ስለፍ ጓደኞቿ ጋር ማለት ለኔን ጓደኞች ሙድ ይዙብኛል ብዬ ስለማስብ አልነገርኳቸው ለጓደኞች ሶ እንደዛ እያልን ቀጥለ እና ጸዴ አጋጣሚ ተፈጠረ ምን አጋጣሚ ጸዴ ማገምታ አጋጣሚ ማለት ነው እሺ ዲሰሪ አይደል ተደወለልኝ ቅዳሜ ዕለት ተደወለልኝ ሄሎ ሰላም ነው ዲሽ እንደሰራልን ነው መጣሁ እሺ አካባቢያቸው ነው ጠየቅኳቸው እሺ ከዛ ደረስኩኝ ኢንተረስቲንግ ስገባ ሺቲ ለብሳለች ፀጉሯን የታጠበች አጋጣሚ ተፈጠረልህ ማለት ነው በቃ አጋጣሚ ቤት ደግሞ እንዳያት ተፈጠረ ማለት ነው በቃ ይሄው የሚገርም ይሄን እድል ከተጠቀምክ ነው አሁን አንተ ብልጥ የምትሆን እድል ላስረዳሽ እኮ እኔ ፋራ ነኝ እንዴ ልምድ እኮ አለኝ ከዚህ በፊት ሄድሽ ላይ እሺ ከዛ አየኋት በቃ ሀሳብ ይሷ ጋር ነው እንደዚህ እያልኩኝ እናትየዋን እዚህ ጋር አወራታለሁ ምንድነው የተበላሸው እሺ ሀሳብ ያለው ልጅቷ በቃ ፀጉሯን ተጠባለች በጣም ቁንጅዬ በቃ ልነግርህ አልችልም ቁንጅና ልነግርህ አልችልም ስቲል አይኔ ነው ከዛ ዲሻቸው ተበላሽቶ ነበር ጣራ ላይ ወጥቼ አስተካከልኩላቸው ነው ከዛ ድጋሚ ካልተበላሸ ላልመለስ እዛ ቤት አትመጣም እዛ ቤት ላልመለስ በሺቲ በፀጉሯ ተጠጣ ላላያት ነው ገባ ከዛስ ምን አደረኩኝ በአንድ ድንጋይ ብቻ አስደግፌ ወጣሁ ዲሹን ጣሪያ ላይ ማለት ነው በአንድ ድንጋይ ከሆነ ንፋስ ምናምን ያወዛውዘዋል ኤግዛክትሊ ንፋስ ምናምን ስለሚያወዛውዘው ድጋሚ የሆነ ሲግናሉ ሎው ይሆናል ከዛ ማዘሪያ ድጋሚ ይጠራኛል ከዛ የዛ ጊዜ ምዳሩኪን ታውቃለህ እኔ አላስከፍልም ልጆት የትርኢት ጓደኛዬ ናት አላስከፍልም አልኩኝ እናትያም እንዲወዱኝ ማድረግ ጀመርኩኝ አላስከፍልም ችግር የለውም ነገር ብዬ ከዛ ምሳ በልቼ ወጣሁ በቃ ምሳ አቅርበልኝ ነበር እዲን አስታጥባኝ ነበረ ልጅቷ
ቤት እንዴት በቤት ልብስ ያምራል። ግን እዚህ ጋር ያለ አወራችሁ ግን አሁን በዚህ ሁሉ አላወራም። እኔ ለማውራት እኮ በጣም እፈራለሁ ዘማ። እሺ ለማውራት ስለምፈራት ማለት ነው። ብቻ እኔ የምፈልገው እሷን ማየት ነው። ለማየት ወይ ቤቷ መሄድ ወይ መሰረት ላይ በቃ እሷ የምትሆንበት አካባቢ ርቄም ቢሆን ከሩቅ ቢሆን ማየት ብቻ። እሺ ከዛ ያ ቀን አለፈ። ወደ ቤት ሄድኩኝ። ከዛ እሑድ አልፎ ሰኞ ትምህርት ቤት በጠዋት ትምህርት አልወድም። ሌሊቱን ሙሉ አልተኛውም። በጠዋት ማለት ነው 12 ሰዓት ሲል ትምህርት ቤት ከች እሷን ለማየት እሺ አልመጣችም። ሰዓት ላይ አልመጣችም። ክላሷን አውቀዋለሁ። ክላሷ እዛ ጋር ነው ክላሷ። እኔ እዚህ ጋር በረንዳ ነገር አለ። እዚህ ጋር ቆሜ እሷ እዛ ክላሷ እስክትገባ እጠብቃታለሁ። እሺ የዜግነት ክብር ከመባሉ በፊት ማለት ነው። የዜግነት ክብር እስከሚባል ድረስ አልመጣችም። እዛ ጋር ቆሜ በጠዋት በብርድ ማለት እያልኩ ጠበቅኳት። አልመጣችም። አርፋጅ ናት። ታረፍዳለች። ሴቶች ያረፍዳል። እሺ ደግሞ ቆንጆ ስለሆነች ስለምትተካከለ ነው። ሜይ ቢ ሊረፍድ ይችላል። ፀጉሯን ስታስተካክል ቀሚሷን ስታስተካክል ሊረፍድ ይችላል። ፀጉሯም ረጅም ነው ማለት ነው። በጣም ረጅም ማለት ነው። አጠብቁም። የዜግነት ክብር ከተባለ በኋላ ወደ ክላስ ገባ። ወደ ክላስ ስትገባ አላየኋትም። ወደ ክላስ ገባሁ። ክላስ መቅጣት አልችልም እሷ ክላስ። ስለዚህ የዜግነት ክብር ከተባለ ረፍት ሰዓት ላይ ወጣ። ለነገርኩ ሁሌ ቦታዬ እዛች ካፍቴሪያዋ ጋር እሷን ለመጠበቅ ለማየት ማለት ነው። ከዛ እንደዚህ ተሰብስበን ጓደኞች እኔ በዚህ በኩል ነኝ፣ እሷ በዚህ በኩል ነው የምታልፈው እንደዚህ ማለት ነው። እኔ በዚህ በኩል ቆምኩኝ ነጠል ብዬ ሜይ ቢ ሰላም ትለኛለች ብዬ ማለት ነው። ከዛ እሷም ደግሞ ከጓደኞቿ እንደዚህ ተደርድረው እሷም በዚህ በኩል ነበረች። ከዛ እኔም እንደዚህ ስትዞር እሷም እንደዚህ ስትዞር ተያየን። እሺ ከዛ ሰላም ነው ተባባል አላልኩም። እንደዛማ አላልኩም። እንደዛ አላልኩም። እንደዛ ይወር ድፍረቴ ሰላም ነው ተባባል። ከዛ ዞር የፈጠነው ዞር በቃ ለሰላምታ ነው ሁሉ ልፋት። ትፈራለህ። በጣም ነው የምትፈራው። በእውነት በጣም ነው። እሺ ኢንተረስቲንግ ስቶሪ ነው። እሺ ቀጥል እስቲ። በጣም ያስፈራል። ከዛ ካለፈች በኋላ የታውቃት ነው እንዴት አወራችሁ ነው ጀለሶች ዲሽ ልሰራ ሂጂ ቤቷ ከዛ ምሳ አቅርባልኝ እቺን ልጅ አገትክ አፈንግታዋልኝ። ሰላም ገና ሰላም በተባባልበት ሰዓት ማለት ነው። እሺ ከዛ እንደዛ እየተባባልን በቃ ዲሻቸው ይበላሻል። እናትየው እንደ ልጇ ማየት ጀመረች። በቃ እየደወለች ና እስኪ ልጅ ኧረ እስኪ አስተካክለው ምናምን እየወጣሁ አንድ ድንጋይ ቁጭ እያደረኩ በነፃ ነው በነፃ ደስ እያለ ለምን እነሱ ራሱ ለመክፈት ፍላጎት የለም። በጣም እንዴ ኪስ ውስጥ ታስቀምጥልኛለች እናትየው በቃ በግድ ማለት ነው። እሺ አልፈልግም ቁጭ እያደረኩኝ መጥት እኔ እናቴ ነው ልጆት አላልኩም ነበር በውስጤ እኔ የምፈልገው እኔ የማውቀው። እሺ ከዛ በቃ ብር አላስከፍልም ጭራሽ እኔ ልጆት ነኝ እኔ እናቴን ነው የሚመስሉት እያልኩ እኔ አሁን ለማወቅ የጓጓሁት ማውራት የጀመራችሁባትን ሞመንት ነው። ማውራት የጀመርነው እንዴት መሰለህ? እሺ እናትየዋ ደወለችልኝ። ከዛ ሄሎ ልጄ እንዴት ሰላም ነው ማዘር እንዴት ነው? ከዛስ ኤሌክትሪክ ትችላለህ እንዴ አለችኝ። አዎ በሚገባ አልችልም የለም እችላለሁ ግን የምችለው ነገር ኦልሬዲ ኢንስታሌሽን ምናምን ስለሚሰራ ይሄ የግንባታ ምናምን ይሄ የምጣዶች ምናምን ስለሚሰራ እሰራለሁ። የት ኖት ልምጣ? የት ነው? እዛው ቤት ኖት? እኔ ቤት አይደለሁም አለችኝ። ማን ያለው? ልጅ ያለች ሄድና እሷ ታስተናግዳለች፣ እሷ ታሳያለች ምጣዱን። ዋው በጣም አሪፍ አጋጣሚ። እሺ አየው አለው ምጣዱን። እሺ ቀን ነው ማዘርያ ሰው ጥያቄ ወጣለች። ከዛ እኔ ባይዘው ከቤተሰብ ጋር በቃ እሑድና ቅዳሜ ነው ማገኘው አላገኝም። በቃ የሚሄደው እዛ ነው። በየሳምንቱ ይበላሻል። እሺ ከዛ ምጣዱን ልሰራ ገባው። እሺ ልክ በሩ ሲከፈት ቁንጂ ልጅ ናት የምታምር ልጅ ሂቲ ለብሳ ሽፎን ባለ ወርቅ። ከዛ ገባን። ምጣዱን አሳየችኝ። ዝም ብሎ ኮንታክት ያደረገች የተበጠሰች ኤሌክትሪክ ነበረች። እሷን ትንሽ ነገር ነው
የቀጠልኩላት ቁማ ታይኛለች። ለካ እሷ አይ ቲንክ ትንሽ ኦብሴሽን አለባት ቢና ግን ትንሽ ኦብሴሽን አለባት። በቃ ታይኛለች ሰራ ዝቅ ምናምን ስል ታይኛለች ቆማለች። ቀና ብዬ እንደዚህ ዞር ብዬ አያታለሁ እንደዚህ እንዴ እሷ ፈገግ ትላለች። ከዛ እንዴት ነሽ ምናምን ብለኝ እኔ ወሬውን ስታርት አደረኩ ጀመርኩኝ። ወሬውን ማውራት ጀመረ። አውራን በቃ ጸዴ ሰው ናት። በቃ ከጸባይ በቃ ጸባይ ሰናይ ደህና ቤተሰብ ልጅ ናት። እሺ አባቷ መኪና አለው ነው ፊልድ የሚወጣ ሰው ነው ምናምን ከባድ ሰው ነው። አባቷን አግኝቼው አላውቅም። እሺ ከዛ አወራን። ከዛ በጣም ተግባባን። ኢነርጂ በቃ ማች አደረግን። በቃ የምፈልገው እሷም የምፈልገው አይነት ነገር ማለት ነው። ከዛ ካፌ ብልጭ ብሎ ሳላስበው ምሳ ልጋብዝሽ አልኳት። ሳላስበው ካፌ ጠባል። እሺ እሷ ማለት ነው ቢና እንደዛ ማለቴ ላይክ ለሷ አዲስ ነገር ነው። በዛ ሰዓት ምሳ ልጋብዝሽ ምናምን ተብላ አታውቅም። እሷ አዲስ ነገር ነው እንደዚህ ስራ መስራት ምናምን በቃ ኢንተረስት አድርጓታል። ገባ በዛ ላይ ያው ትንሽ መልክ ምናምን ነገር ስላለ አላንስም ስራ የሚሰራው ወንድ ነው በቃ የለም። በዛ ሰዓት ሪል ነው ኦብሰስድ ነው የሚሆኑት ሴቶች እንደዚህ ሃንዲ የሆነው እንዲመቻቸዋል። ኤግዛክትሊ። ከዛ እሺ አለችኝ። እሺ ከዛ እሷ የገመተችው ውጪ ምን ጋብዛት ነው። ውጪ ማለት የት ነው ልጋብዛት ያሰብኩት? ታዲያ ትምህርት ቤት ነው። ውጪማ ምን አገኛታለሁ እኔ ውጪ አገኛታለሁ ብዬ አላሰብኩም። ከዛ ትምህርት ቤት ውስጥ ልጋብዛት ነው። እና ውጪ በምን አገኛታለሁ ብዬ ስላላሰብኩኝ ከዛ ትምህርት ቤት ረሳት ላይ በቃ መሳት እንገናኝ ምሳ ጋብዝሻለሁ ስላት ነገር ብላይ የገመተችው በቃ ውጪ ነው። እሷ ምሳ ልጋብዛት ካፍቴሪያ ጋር እየጠበቅኳት እሷና 4 ጅቦች አንድ ላይ ጀለሶቿን አሰልፋ መጣች። ደደም እያሉ መጡ። እሺ ከዛ እኔ እንደነገርኩ በቃ እሷ ላይ አሁን ፊልም አረግ የነሱ እንትን ገባ በቃ እሷ ላይ ነው ፎከስ። እኔ እሷ እንድትበላ ማየት በቃ እሷ ይሁን ነገር ስታረግ ማየት በጣም ያስደስተኛል። ስትራመድ ስታይ ማየት ያስደስተኛል። ከዛ መጡ ከነጀለሶቿ ከነ 4 ጀለሶቿ አጠቃላይ 5 ናቸው ማለት ነው። 5 ናቸው ጀማቸው 5 ነው። እሺ 4ቱም ማለት ነው ከባድ ፌሰና ነው ያለችው። ከባድ ፌስ ካርድ። ከዛ በሉ ምሳ ጥርግ አድርገው በሉ። አንተ እንደተለመደው እዚህ ቤት ስፕራይታቸው አሪፍ ነው ብለህ ስፕራይትን ጠጥ እኔ አሁን ከጓደኞቼ ጋር በለው እነሱን ከበቤ ግን አብራቸው ቁጭ እያለሁ ሲል ከእሷ አጠገብ ቁጭ ብዬ በልህ አንተ ወይስ ሲበሉ አየህ? ትንሽ ጎርሻለሁ አክቹዋሊ ግን በልቻለሁ። እሷም አጎረሰችኝ። በዚህ አጋጣሚ በጣም አጎረሰችኝ። ደስ አለኝ። በቃ እነሱ ይብሉ አልኩኝ። ይብሉ ዲሽ ሰርቻ ያመጣሁትን እስቲ ይብሉት በቃ ብሉ ተደሰቱ አልኩኝ። በቃ 3 አጎረሰኝ ነው ይሄ ፊሊንግ የመጣው። እሺ ብሉት አልኩኝ። ጥርግ አድርጎ የቀረ የለም በላን። ከዛ እኔ የገመቱ ከዛ በኋላ ቁጭ ብለን እናወራለን ምናምን ነገር ብዬ አለ መናፈሻ ምናምን ጸዴ መናፈሻ አለ እዛው ትምህርት ቤት ውስጥ። ከዛ ቁጭ ብለን እናወራለን ውሃ ወይ ኮካ ሃይላንድ እንገዛላታለሁ ምናምን ብዬ ቁጭ ብለን እናወራለን ምናምን ብዬ አስቤ ነበር። ቻው ብላይ ከጓደኞቿ ጋር አብረው ተያይዘው ይሄድ ጥርግ ብለው ከነሱ መለያየት ተራሱ ከባድ ይሄ ሁላ ሲደረግ ጓደኞቼ ማየት ከዛስ እኔ ላይ ሙድ መያዝ የትምህርት ቤቱ መሳቂያ ሆንክ። የትምህርት ቤቱ ሳይሆን የሙሉ ትምህርት ቤቱ ሳይሆን የጀለሶች አንተ እኛን ሳጋብዝ እሷን ጋብዛየ እንደተፈጠረ 5 ሴት ደርድረህ ስጋብዝ እነሱ ጓደኞች ትቼ ማለት ነው 2 ጓደኛ እኮ ነው ያለው ለነሱ የሚመስላቸው ክደትማ ግን አስረጃቸው እኮ እኔ ወደጃታለሁ ቢያስረዷቸው በስተመጨረሻ። እሺ ከዛ በቃ እንደነገሩ ጀለሶች ሙድ መያዣ ምናምን እንኩኝ በጣም ተናደድኩኝ። አይ ቲንክ ይሄን ፊል ታደርጓለች መሰለኝ እሷም ፊል አድርጓለች መሰለኝ። ቀጣይ ቀን ምሳ ልጋብዝሽ እንደነገርኩ ምሳ ልጋብዝሽ ብያታለሁ። ነገም ምሳ ጋብዛታለሁ። ቀጣይ ቀን ስንመጣ ብቻዋን ወጣች። ዋው
ብቻዋን ስታምር ብቻዋን እንዴት እንደምታምር እነዛ በዜሮ አባዙት ውበቷን አይደል እንዴ ከቧት ካጠገባቸው በቃ በድንጋይ የተከበበች አበባ ናት በቃ አገላለጹ ግን በጣም በቃ እንደዛ ነው ይመስልኝ እኔ ጓደኞቿ እሺ ከዛ ብቻዋን መጣች ደስ አለኝ ጓደኞቼም እያዩኝ መሳቅ ጀመሩ አራራራ ማለት እንደዚህ ነገር ትምህርት ቤት መጀመሪያ ሰሞን ሙድ ይያዝባል ሙድ መጀመሪያ from the start ሙድ ይያዛል ከዛ ሰላም አልኳት ከዛ ምሳ በላ ብቻችንን ሁለት ምግብ አዘን ቁጭ ብለን በላን ደስ ብሎኝ እያጎረሰችኝ በቃ ከዛ ወሬ በቃ ፍቅሩ ተጀመረ ማለት ይችላል በቃ እሺ ከዛ ምግቡን ከጨረስን በኋላ ቁጭ ብለን መናፈሻው ጋር ኳስ ሲጮቱ ማየት ጀመርን ከዛ በነጋታውም በቃ ሞር ክሎዝ እየሆነ መጣን በቃ ፍቅሩ ከዛ በኋላ ተጀመረ እነዚህ ፍቅረኛ ማቾች እንሆን ባንባባልም ፍቅረኛ ማቾች እንደሆነ ይታወቃል ማለት ሁሉም ሰው የሚያየን እንደ ፍቅረኛ ማቾች እኔ ምን ሰው ማየት እንደ ፍቅረኛ ነው እሷ የምታይ እንደ ፍቅረኛ ነው በቃ ፍቅረኛዎች የሚያደርጉትን ነገር እናደርጋለን ከዛ ምን ተፈጠረ መሰለህ ድጋሚ እሺ ምጣዱ ተበላሽ ድጋሚ የቤታቸው ምጣዱ ተበላሽ እሺ ጸደይ ሞመንት ናት ማይ ላይፍ ጸደይ ሞመንት ምላት ነገር ናት እሺ ከዛ እናትየው ድጋሚ የለች ማናት ያለችው ቤት ውስጥ ማሂ ስዊት እሺ ቤቷ ሄድኩኝ አንኳኳ እሺ ሲከፍት ቆንጆ ናት ምናምን ሌላ አይደለም እሺ በቁምጣና በቦዲ ናት ሰውነቷ እንዴት እንደሚያምር በቃ ውይ እንዴት እንደምታምር በቃ ልጅቷ በቃ እኔ አሩ ነው እኔ እንደሷ ፐርፌክት ሳይነስ ሴት አገኛለሁ ብዬ አላስብም ከዚህ በኋላ በጣም የምታምር ልጅ ናት ከዛ በቦዲ እየጠበቀች አንተ እንደምትመጣ አውቃ ነው የኔ እና ታዲያ ኦቪስ በጣም በቃ ይሄ እናቷም የለችም ወዲህ ሰው ልጠይቅ እኮ ወጣለች ብቻዋን እናት ቤት ውስጥ ከዛም ደግሞ ምጣዱ ተበላሸ በላይ ደውለችላት እሷ ናት ምጣዱ አልተበላሸ ምጣዱ አልተበላሸ ልጅቷ ናት ማለት ነው ይሄን ነገር ያመቻቸች በቃ ልጅቷ ናት ገባሽ ከዛ ማኝ ተመቸኝ ገባን አስገባው ተገባባን ግንኙነት አደረጋችሁ ገባን አስገባው ያልኩ ምንድነው ታዲያ ድንግል ነበረች ሰው ከዛ እኔ ድንግል ነበርኩኝ የመጀመሪያም የመጨረሻም እሷ ናት በቃ እስካሁን ድረስ ኦቪስ እሷ ብቻ በራሷ ቤት ማለት ነው በቃ እሱ ሲጨመር አስቡ ፍቅሩ ላይ እንዴት እንደሚደራ በቃ ፍቅር ማጣፈጫ ማለት ነው ቅመሙ ነሰነሰችበት ደግሞ ከሷ ሲመጣ በጣም ጸድይ ነገር ነው ከዛ በቃ ያን አድርገን ወጣን ኦልሬዲ ተለያየን በቃ ትምህርት ቤት ስንገናኝ በቃ በጣም ክሎዝ ሆነ ማለት ነው በቃ በጸደይ ላይፍ ጸደይ ህይወት በቃ እኔ ትምህርት ቤት ወደድኩኝ ትምህርት እንዴት እንደምጠላ እሷ ስትመጣ ትምህርት ለሰው መምከር ጀመርኩኝ ከዛ እንደዛ እየተባባልን 11ኛ ክፍል አለቀ ኦልሬዲ ሰኔ ላይ ተጠናቀቀ እንደነገርኩ ስልክ የላትም በምን አገኛታለሁ ያለኝ አማራጭ ጂስ ሲበላሽ መሄድ ብቻ ትምህርት ቤትም አትገናኙም ክረምት ትምህርት የለም በቃ ቤቷ ነው የሚሄዱ ከቤቷ በጣም ስትሪክት ነው በጣም ፋሚሊዎቿ በጣም ኃይለኞች ናቸው በተለይ አባትየው በጣም ኃይለኛ በጣም ነው ፈራ አባትየውን አይተው ታውቃለህ አላውቅም በቃ ሲሄድ የለም በቃ ይወጣል ጠዋት ወጥቶ ማታ ነው የሚገባው ወይ በቃ ከከተማ ውጭ ነው የሚወጣው እናትየውን ብቻ ነው በቃ ማገኛት ክረምት መጣ ክረምት ሲመጣ ምን ተፈጠረ አለመገናኘት ይኖርብናል አንገናኝ ዲሽዋስ ጉዳይ እንዴት ናት እኮ የዲሿን ጉዳይ ለመጣለህ እኮ ዲሿን ለመጨረሻ ጊዜ ሰራውትና ማለት ነው በቃ እየተመላለስ በሳምንት ውስጥ ከዚህ በሳምንት ውስጥ አንዴ ነበር የሚሄደው በሳምንት አንዴ ወይ በዛ ከተባለ ሁለቴ አሁን ግን በሳምንቱ አራት እየሄድኩኝ መስራት በጣም እየተበላሸ መጣ በአንድ ድንጋይ ማድረግ ወደ ድንጋይ እያረኩት መበላሸት ጀመረ ክረምትም ስለሆነ ማለት ነው ከዛ እናትየዋ በገዛ እጄ ማስተካከል እኮ እችላለሁ ባይዘው በገዛ እጄ ልመለስ እመለስበታለሁ ባልኩት እጄ እናትየዋ አይሰራም ማለት በቃ ከዚህ ወዲህ ለምን ከዛ እኔ ጭራሽ ደወልኩላት እንጂ መደወል ስታቆም 2 ሳምንት ሞላ ማለት ነው እሺ በጣም በቃ እኔ ናፍቆት አልቻልኩም ልጅቷን በምን ላገኛት በግቢዋ ጋር መቆም ጀመርኩ አትወጣም ጭራሽ በቃ ዝናብ ይዘንባል እኔም ወደ ቤት እገባለሁ
ከዛ ለእናትየው ደወልኩኝ። እንዴ ሰላም ነው ማዘር እንዴት ነው ዲሹ እንዴት ነው እየሰራ ነው? ኧረ ተውኩት እኮ በቃ ክረምት ይጣልኩኝ እኮ አንተንማ መንከራተት ነው። ኧረ ችግር የለውም እኔ እኮ እመጣለሁ። አይሆንም ልጅ ችግር የለውም። ኧረ ማያዳግም አድርጌ ልስራው አንዴ እንኳን ማያዳግም አድርጌ ልስራው አልሰማለች። ብዙ አማራጭ ሰጥቻታለሁ ለእናትየው። አይሆንም ልጅ አይሆንም ብላ ጠርቀም ተስፋ ቆረጡ። በቃ ያለኝ አማራጭ ቤቷ በር ላይ መጠበቅ ነው። በጣም ኢንተረስትድ አንድ ሳምንት ስትሬት አንድ ሳምንት ቆሜ በዝናብ ጠበቅኳት። ከዛ በ8ኛው ነው በ9ኛው ቀን ወጣች በሺቲ ከላይ ጃኬት ደርባ ስቲል ውበቷ እንደዛው ላይ ነው እንዴት እንደምታምር ካየኋት 3 ሳምንት። እሷ ግን አንተን ለማግኘት አልሞከረችም? አትወጣማ እረዳታለሁ። ትሞክራለች፣ እርግጠኛ ነኝ ትሞክራለች። ነገረኛለች ኦልሬዲ ከኔ ነገረችኝ። ግን ተገናኘን፣ ሱቅስታ ተገናኘን፣ አወሯት። ፉጨት ሳፋጭልሽ ተወጫለሽ አልኳት። ስልክ የላት ስልክ እንዳልገዛላት ደግሞ በተይ ስልክ ነው አፎርድ ማድረግ አልችልም። በተን ስልክ እንዳልገዛላት ቤትም አይፈቅዱላት ከታየባት በቃ ጭራሽ ሌላ ነገር በጣም። ስለዚህ ምንድነው አማራጭ? በሳፋጭልሽ ተወጫለሽ በቃ መጣው ምናምን እያልሽ በቃ መቃል አቀብል ነው ወይ መቃል ቀበል ነው ነገር እያልሽ ተወጫለሽ። እሷም ደስ ይለኛል አለች። ከዛ እንደዛ እያለን መገናኘት ጀመር። በቃ በሳምንት 3-4 እንገናኛለን። በጣም ኢንተረስቲንግ። በዛ ሰዓት ምን ተፈጠረ መሰለ? የሰፈር ሰዎች አዩ። እሺ አሮጊቶች አዩን፣ የሷ የእናትየው ጓደኞች አዩን፣ የአባትየው ጓደኞች አዩን ማለት ነው። እንገናኝ። ከዛ ቤት ሄደው ታወቀ። ለእናቷ ተነገራት? አባቷ ሰማ? አባቷ እኮ እየፈለገኝ ነበር ነኝ ሊነርተኝ። እሺ በጣም መሳጭ እየሆነ ነው ታሪክ። ከዛ አባትየው ማለት ነው በቃ ሊደበድበኝ በቃ አላገኘኝም። ጥፍት አልኩኝ። እሺ ጥፍት ከቤት አልወጣም። ከቤት ከወጣሁ እዛ አካባቢ ወፍ አልሄድም። ቅርብ ለቅርብ ነው ሰፈራችን፣ ግን አልሄድም። ትንሽ ተረሳ። ከዛ ሄጄ 6 አፋጭ አትወጣም፣ አፋጫለሁ አትወጣም። ከዛ ምን ተፈጥሮ ነው ብዬ እንዴት ላገኛት? በነጋታው ሄድኩኝ። 3 ሳምንት ሞላኝ። ኦልሬዲ በቃ እንትኑ ሊያልቅ ማለት ነው፣ ክረምቱ ሊያልቅ። እሄዳለሁ። ክረምቱ ካለቀማ ትምህርት ቤት ትገናኛላችሁ እኮ በቃ። እሄዳለሁ አላገኛት በቃ እንደዛ ብዬ አሰብኩኝ። እሺ ከዛ ኦልሬዲ ክረምቱ አለፈ ሳላገኛት በቃ በናፍቆት ማለት ነው። ስራ ራሱ አልሰራም። በቃ ማዘር ቤት ራሱ ምን ሆነ ነው እንደዚህ ለብዬ። እሺ በጣም ኢንተረስትድ እየሆነ በቃ በፍቅር ጠብ ብያለሁ ማለት ጠብ ብያለሁ። ከዛ ክላስ ተጀመረ። መስከረም ላይ ገብቼ የማላውቀው ሰውዬ መስከረም 3 ላይ ትምህርት ይጀምራል ሲባል ከመስቀል በኋላ አይደል ሁላችንም የምንገባው? ተማሪ የሚገባው ከዛ በኋላ ነው። ከመስቀል በኋላ ነው ተማሪ የሚገባው ብዙ ጊዜ። ከዛ እኔ ከመስቀል በኋላ አይደለም አሁን ነው የምገባው፣ ትምህርት መማር አለብኝ፣ 12 ነኝ፣ ማትሪክ ተፈታኝ ነኝ ብዬ ቤት በጠዋት መሄድ። መስከረም 3 አናቷ ላይ ሌሊቷን ደግሞ እያጠናው በሚል አልተኛም፣ እንቅልፍ አልወሰደኝም። በጣም ያጓጓል ያለኝ ጉጉት ማለት ነው። በጣም አሁን ታሪኩ በጣም መሳጭ እየሆነ ነው። ተመልካቾቻችን ከረፍት በኋላ ተመልሰን እንመጣለን። መስከረም 3 በጠዋት ተነስቼ ሄድኩኝ። እሺ ተሰልፈን ዜግነት ክብር እስከምንል ድረስ የለችም። አርፍዳ በሯ ላይ እየጠበቅኳት፣ ትምህርት ቤት በሯ ላይ እየጠበቅኳት፣ የክላሷ በሯ ላይ እየጠበቅኳት የለችም። እሺ ከዛስ እረፍት ሰዓት ብጠብቅ የለችም። እየጠበቅካት እረፍት ሰዓት ደረሰ። እረፍት ሰዓት ላይ ይወጣሉ። አልገባችም ማለት ነው። እስከ መስቀል ምናምን አርፈው እንደሚገቡት አይነት ተማሪ ናት ማለት ነው። እንደዛ ገመትኩኝ። እሺ ግን እንደዛ ገምቼ 1 ሳምንት ሙሉ ገብቻለሁ። ከዛ ከመስቀል በኋላ ትገባለች ብዬ በጣም ኢንተረስትድ። መስቀል እንደተከበረ ገባው። ከተከበረ በኋላ ገባን ወደ ክላስ። መጣች። ተመለሱን። አልመጣችም። ጠዋት ላይ እረፍት ሰዓት ነሰሳት ወደ ቤት የለች። ታማ ነው ሜቢ እንደዛ ብዬ ገመትኩኝ። እሺ ከዛ ቤት በሯ ላይ መጠበቅ ጀመርኩ። የለች ባፋጫ ይሰማ
ቆሜ እጠብቃለሁ። ክላስ እየቀረው ማለት ነው። ክላስ እየቀረው እጠብቃለሁ። ከዛ ክላስ እኔ በቀረሁበት ሰዓት መታ ይሆን ብዬ አስቤ ደግሞ ማለት ነው ከክላስ ገብቼ ጠየኳቸው። መታ አታውቅም። ከዛ ላስት ውሳኔ ምንድነው ጓደኞቿን ቤተሰቦቿን ደውዬ ልጆት ሄደች አለ ልመቼም ልጆት ሄደች ስለማለት በአንተ ምክንያትም ስለሆነ እየፈለጉ ስለነበረም ብቻ ፈራውና ጓደኞቿን መጠየቅ ነው ላስት ቻንስ። እሺ እነዛ ጅቦቹ ማለት ነው። ከእነሱ ጋር ግን ፒስ አልሆናችሁም? አንሆንም። በጣም አሪፍ የምንግባባው ራሱ አው እየተባባልን ነው። እሺ ከዛ እነሱ ጋር ሄጄ ስጠይቃቸው ትምህርት ቤት ለቃልቻለሁ እንደዚህ ከዚህ እስከዚህ ድረስ ስንጥቅ አረብ ክፍተኛ። አንተ ምን ገመትክ በዛ ሰዓት? የት ሄዳ ነው? የት ሄዳ ይሆናል? ምንም በዛ የማስበው እሷን አለማግኘቴን ብቻ ነው። በቃ አላገኛትም ወይ የሚለው ነገር ብቻ ነው ጭንቅላቴ ሙልት ያደረገው። በቃ የሚታየኝ ዳርክ ነገር ድቅድቅ ጨለማ፣ ዞር ስል ጨለማ፣ ዞር ስል ጨለማ፣ ፊት ለፊት የጨለማ። ከባድ ነው። ትምህርቴን በቃ አላቋርጥ ምናምን በቃ የመጣልኝ ሀሳብ ትምህርቴን አቋርጬ በቃ እሷን ልፈልግ አፋልጉኝ ልለጥፍ ምናምን ጭንቅላቴ የህፃን ልጅ እንትን ያው ህፃን ነበር። ፍቅርማ እንደዚህ ያደርጋል። የህፃን ልጅ ስራ ለሰራ በቃ እሺ። ከዛ ምን ምናምን ወይ ትምህርት ቤት የቀየረችው ምናምን ብዬ ጓደኞቿን ስጠይቅ እዛው ድጋሚ ሌላ ነገር አረዱኝ። አክስቷ ጋር ሄዳለች አለ። አክስቷ ጋር ተልካለች እዚህ ሰፈር እንዳትኖሪ ተብላ በአንተ ምክንያት። ሰፈር ይሄ ሁሉ ነገር የተፈጠረው ከአንተ ጋር ወሬ ስለተወራባችሁ ነው? ኤግዛክትሊ ያ። አክስቷ ቤት አርቀው ልከዋት ነው? በጣም ብዙ ነገር ተወርቷል። ሴክስም አድርገዋል። ልታረግዝም ትችላለች ምናምን የሚል ወሬ አለ። ገባ? እሱ ወሬ ስላለ እንደዚህ ሲያደርጉ አይቻቸዋለሁ፣ እዚህ ቦታ አይቻቸዋለሁ ምናምን ተብሎ ተወራ። ገባ? ቀጥታ ላኳት። አሁን በምንም ተአምር አክስቷን ቤት አላቅ፣ አክስት እንዳላት አላቅ። በምን ላገኝ ያስችላለሁ? ምን አድርጌ ላገኝ ያስችላለሁ? ከዛ ኦልሬዲ ትምህርት ቤትም የለችም። ትምህርት ቤቱ አስጠላኝ፣ ደብተሬ አስጠላኝ፣ አስተማሪ አስጠላኝ፣ ተማሪዎቹ አስጠሉኝ። 12ኛ ክፍል ደርሰሃል? 12ኛ ክፍል በቃ ኦልሬዲ ገብቻለሁ። በቃ እሺ። በቃ የመጀመሪያው ወር አካባቢ ማለት መስከረም ላይ ጓደኞቿን ጠየቋት። እንደዚህ ብሎ አረዱኝ። ከዛ እኔም ተስፋ መቁረጥ፣ ትምህርት ያስጠላኝ፣ ምን ላድርግ፣ እንዴት አድርጌ ላገኛት? ትምህርት ቤት የመላለስበት ምክንያት እሷ ምክንያት ብቻ ነው። የአክስቷን ቤትም ለማግኘት አልሞከርክም? ዲፕሬሽን ውስጥ ነው። ዲፕሬሽን ምንም በማላውቀው ተጨናነኩ። እሺ። የአክስቷን ቤት ለማግኘት አልሞከርክም? ሞክሬያለሁ። እሺ። እንዴት እንደሞከርኩ ልንገርህ። ላስት በእናት ሊስት ማነው የመጨረሻ አማራጭ እናትየዋን ሄዶ መለመን። አባትዬው በማይኖርበት ሰዓት እናትየዋን ሄዶ ወይ ደውዬ ስደውላ አታነሳለኝም እናትየው። እሺ። ከዛ ሄጄ አንኳኳ። ከዛ ይቅር በሉኝ ተደፍቼ እግራቸው ላይ ይቅር በሉኝ እማ ሆይ እናቴ አለቃ ይቅር በሉኝ ተደፍቼ እግራቸው ላይ ይቅር በሉኝ ብዬ እኔ ከልጆ ፍቅር ይዞኛል፣ ይሄው መማር አልቻልኩም፣ መብላት አልቻልኩም። ፊቴ እንደዚህ ሞተጥ ብሎ ነበር 2 ወር። በቀን አንዴ ብበላ እሱን 3 ጉርሻ 4 ጉርሻ ጭራሽ አይበላልኝ ምግብ ጭራሽ። በቃ ቤት ምን ሆነ ነው እስክባል ድረስ ትምህርት ቤት የማትሄደው ለምንድን ነው? አያዘ እውነት እኔ ለጠላት አይደለኝም። ፍቅር ወንድ ልጅ ደግሞ በሶ ከያዘ ማለት ነው ሴት ናት መብለጥ ያለባት ብዬ ማስበው በፍቅር። እሷ ትንሽ ብትሞክር እኮ ማለት ማግኘት ትችላለች። ከዛ ኦልሬዲ በቃ ሰከንድ ሴሚስተር ደረሰ። ከዛ ሰከንድ ሴሚስተር ከመድረሱ በፊት ጓደኞቿ ምን ብዬ ጠየኳቸው መሰለህ? ሰከንድ ሴሚስተር ወደ ቤቷ ትመጣለች ወይ ልትመጣ ትችላለች ብዬ አሰብኩኝና ጠየኳቸው። እሺ። ቤቷን መቼም እናትየውን ሳታይ መቼም ዓመት ሙሉ አትቆይማ። ቤት ልትጠይቅ ምናምን ትመጣለች። ግን እናትየዋ ቤት ሄደህ እናትየዋ ምላሿ ምን እንደነበር አልነገርከኝም። ቀጥል ነው። ተባረርክ? ውሻ ለፈታብኝ ነበር እናትየው። በጣም ይጠላች። ከዛ በኋላ ላስት በቃ የመጨረሻ አማራጭ ያለኝ እሷን ለማግኘት ያቺ የ2 ሳምንት እረፍት ግማሽ ሴሚስተር ደረሰ። አቴናሲ 0 ነው ባይዘኝ። ትምህርት ቤት አልገባም።
በቃ ወይ እዛ ሄዳለሁ ወይ ቤቷ ቆሜ እጠብቃታለሁ። የለችም። አፋጫለሁ፣ የለችም። ትምህርት ቤት ስገባ ያስጠላኛል። በቃ ሁሉ ነገር ያስጠላኛል። ገባ ምበላው ምጠጣው ጓደኞች ያስጠሉኝ። እንደዛ እያለ ግማሽ ሴሚስተር ደረሳችሁ? በቃ አለቀ። በቃ ግማሽ ሴሚስተር አለቀ ኦልሬዲ። ከዛ አሪፍ ነገር መጣች። ዋው ቤት መጣች። በራቸው እየጠበካት ነው ወይስ? በራቸው ላይ እየጠበቅኳት ተገጣጣማችሁ? እያየኋት ከአክስቷ ጋር ግብት። ከአክስቷ ጋር ሆነ አወራሃት ወይስ? አረ ልጅቷን ላላስወጣት ነው እንደ ድጋሚ አይ ቲንክ አይታኛለች መሰለኝ። ከዛ ውጪ ሆኜ እኔስ ማፋጨት። እሺ ወጣች። ከዛ ድጋሚ ፍቅራችን እንደታደሰ ተቃቅፈን ተሳስመን አንጀቴ ሲራስ ያለው ናፍቆታችን በጣም እንደተነፋፈቅን በቃ ሁለታችን ያስታውቃል። በቃ ከሆናችን ማለት ነው። እኔም አልቻልኩም እሷም አልቻለችም። በምን ላግኝ አለችኝ። በቃ በምን እንዴት አድርጌ ላግኝ? በቃ እንደዚህ ያለው ታለች እንደዚህ። ከዛ እኔ ካለሁበት እሷ በጣም ተርቃለች። በምንም ላግኝ አልችልም አለችኝ። በቃ በምንም ላግኝ አልቻልኩም። በቃ እወጣለሁ እዛ መውጣት ትችላለች። ላይክ አክስቷ ስለ ውጪ ስራ መስራት አምሽታ ስለምትመጣ እሷ የሆነ ሰዓት ላይ ወጥታ ብላ ወክ አድርጋ ከአክስቶቿ ልጆች ጋር ምናምን መምጣት ትችላለች። ግን ሩቅ ቦታ ስለሆነ ያለሁት እኔ እዚህ ሰፈሯ ሩቅ ነው። ብዙ ታክሲ ያስይዛል ነው። በቃ እሷ ሰሚት ነው ሰፈሯ። ገባ ያለሁት ደግሞ በቃ እንገናኝ። እሷ ራሱ ለመምጣት አይመቻትም። መሳፈሪያ ራሱ አታገኝም። መሳፈሪያ ልታገኝ ትችላለች ግን አታውቅም ሰፈሩ ነው። የቤት ልጅ አለች። ያንን ተረዳሁና ጸደቀ መርቀምሩ ጀለሶች ጋር ደወልኩኝ። እሷ ገባች። ኦልሬዲ ብዙ መቆየታችን ገባች። ከጀለሶች ጋር ደወልኩኝ። ከዛ ላዳ ጠራ። ሲወጡ ጠብቄ በላዳይ መከተል የአክስቷን ቤት ልታይ ከኋላ ማለት ነው። ዋው እነሱ በታክሲ ነው የሄዱት? በአክስቷ መኪና አላት። ኢንተረስትድ በአክስቷ መኪና ስትሄድ እኛ በላዳ ከኋላ እንከተላታለን ማለት ነው። ተከተልናት። ቤቷ ደረስን። ሰሚት ነው ሰፈሩ እንዳልኩሽ። አልነገረችኝም ቤቷ የት እንደሆነ አልነገረችኝም። እሷ ይሄን ነገር አማክራታል ልትከተላት? ጭራሽ ከነገርኳትማ ይደብራታል ወይ ብቻ የሆነ ነገር ፊል ታደርጋለች እያል ነገርኳት። እሷ ሳታውቅ ነው የተከተልካት? ጠዴ ነገር እኮ አስቤ እኮ ነው። ሰርፕራይዝ አደረጋት ነው። ገባሽ? ከዛ ቤቷን አውቃለሁ አይደል? ከዛ ድጋሚ በላዳማ የለም ያለችኝን ሙጥ አድርጌ ነው ላዳ የከፈሉት። ስራም እየሰራ ነበር ማለት ነው። ዲሹንም ትተዋል? ዲሹንም ትቼዋለሁ። በቃ ስራ። ከዛ ወደ ሰው ስትመለስ አየኋታ። ህይወቴ በቃ እንደዚህ ቀይር ማለት ጀመረ። ያቺ 6 ወር የድብርት ጊዜ ማለት ነው። ቤት ስገባ በኤነርጂ እናቴን እያቀፍ እየሳም አባቴን ሰላም እያልኩ ምናምን ወደ ስራ የዲሽችን መስሪያዎችን እቃ እያወጣሁ ስራ መስራት ጀመርኩኝ። ዲሽ መስራት ጀመርኩኝ። ወደ ስራ የተመለስ ወደ ድሮ ኤነርጂ ተመለስ ማለት ነው። በቃ ሃፒ ባፒ ሰፈር ውስጥ ጀለሶቼ ነው በቃ ባንዋል። ግን ሄደህ አገኘሃት? ለነገርሽ ስራዬን ሰራራሁ ምናምን ትንሽ ብሬ ኪፕ አድርጌ ጫና አድርጌ ከዛ በታክሲ ነው የሄድኩት። በታክሲ ቤቷ ነው አውቀዋለሁ። ጥፍጥፍ ልጥፍ ቤቷን አውቀዋለሁ። ከዛ ሄጄ ምንድን ነው ያደረኩት? እኔ ምን አውቃለሁ? አፋጭሽ እዛም ሄደሽ አፋጭሽ። እግዚአብሔር ቀጥ ብለ ወጣች። ምንድን ነው ጨፈር ሁለታችን። እሷም ስተኝ እኔም ሰዓት ሰርፕራይዝ በስመ አብ። ያኔ ቤቷ የነገርኳችሁ ፓርት አለ። ያኔ ቤቷ እንትን ያደርግንበት ፓርት ገባኝ። ከሱ ፊሊንግ በለጠብኝ። በቃ ያኔ ማግኘቴ እሷም ደስ ብሏታል። እኔ ደስ በቃ የዛ ጊዜ ወተን ምግብ በላን፣ አብረን ዋለን። ከዛ በቃ ታይም አሳለፍን በደምብ። አክስትያ ማታ ነው ፈታ አታውቅም። ገባ ፍሪደም አላት እዛ። በቃ እዛ ብቻ እዛች አካባቢ መውጣት ትችላለች።
እዛው የአክስቷ ቤት እዚህ ጋር ነው። በቃ የእሷ ትምህርት ቤት እዚህ ጋር አፋር የሚባለው ትምህርት ቤት ማለት ነው። አቦካ በቃ ከሱ ፊት ለፊት የአክስቷ ቤት እዛው ቅርብ ለቅርብ ነው። ትወጣለች ትገባለች። በቃ ከዛ እዛ ደግሞ እየተመላለስኩኝ ማግኘት ከጀሞ ሰሚት ለምን ከጀሞ አያት አይሆኑ ክፍለ ሀገር አይሆኑ እኔ ሄዳለሁ ደስ እያለ ለፍቅር የተከፈለ መስዋዕት ነው። ትምህርቴን በቃ ኦልሬዲ ትቼዋለሁ ማለት ይቻላል። እንዴት እየሄድኩ አይደለም? ለምን? ምክንያቱም እሷ ጋር ለመሄድ ግዴታ ገንዘብ ያስፈልገኛል፣ መስራት አለብኝ። ትምህርቱን አቁመው ስራውን ጀመርክ? በቃ ስራ መስራት አለብኝ። በሳምንት 2-3 እኮ እገባለሁ። እሷ ከትምህርት ቤት እየሄድኩኝ አገኛታለሁ። ትምህርት ቤት ሀርድ አይደለም እንደዚህ በሳምንት 2 ቀን እየገባህ ምናምን ነው እንጂ እሱማ እኮ ቤት እራሱ እኮ ይደውላቸዋል እኮ የክፍላችን እንትኑ ርዕሰ መምህሩ እኮ ይደውላቸዋል። ቤት እኮ እንጣላለን። በቃ ትምህርት ላይ ደግሞ እየሰራሁ ነው እላቸዋለሁ። ትንሽ ይዛቸዋል ስራው፣ ግን መማሬን ደግሞ ይፈልጉታል። ገባ? ከዛ እኔ እየሰራሁ እሷ ጋር ሄዳለሁ። ቀን እየሰራሁ ከሰዓት እሷ ጋር መሄድ ከትምህርት ቤት እሷ ስትለቀቅ እሷም ደስ እያላት ታገኘኛለች። ቤቷ አሸኛታለሁ። ምሳ እንበላለን አብረን። በቃ አክቲቪቲዎች እናደርጋለን። ከዛ የሆነ ሰዓት ላይ አይ ቲንክ ከአክስቷ ጋር የሆነች አይዋደዱም መሰለኝ። በግዴታ መሰለኝ እዛ መቀመጥ ቤተሰቦች አስገድደዋት ማለት ነው። እኔም እየተመላለስኩ እሷ ጋር ስሄድ ምናምን በቃ የምር ፊል እንደማደርገው ገባት ማለት ነው። በቃ ኦልሬዲ እንደምወዳት ምናምን ተገነዘበች። እና ከዛ በኋላ አንተ ከዛ እዚህ ድረስ ከምትንከራተት እና ደግሞ እሷ በቁም ነገር ነበር እኔ እየቀለደች ነው መሰለኝ። ከዛ እሷ በቁም ነገርም ትለኛለች። በቃ አንተን ከዛ ድረስ እዚህ ድረስ ከምትንከራተት እኔም እዚህ ከአክስቴ ጋር ጸብ ከምጣላ ይዘኝ ጥፋለች። እኔም ትምህርት መማር አልፈልግም፣ አንተም እየተማርክ አይደለም፣ ይዘኝ ጥፋ። ከዛስ እንዴት ልትኖሩ? እንዴት ከቤተሰብ ጋር እንዴት? እኔ በቃ እየቀለደች ነው እንዴ? እኔ እየቀለደች ብዬ ማስበው። እሺ ከዛ አንቺ እየተቀለደች ያለሽ ነው በቃ እንደ ጮቤ አስቤው በቃ እኔ እየቀለድኩ አይደለም ተውና ትለኛለህ። እኔ ኧረ አንቺ በዚህ ኑሮ ውድነት እኔ እንዲህ እየሰራሁ እንዴት ነው አንቺ የማኖርሽ? ገና በዚህ እድሜያችን ገና ከቤት ለመውጣት ገንዘቡም አፎርድ አናደርግም፣ በጀት የለንም ምናምን ብዬ አስረዳኋት። ከዛ እንደ ቀልድ ነው ብዬ አለፍኳት። ከዛ ቤት ሄድኩኝ። ከዛ እቺ 4 ቀን ምናምን ጋፕ ተፈጠረና ተመልሼ ስመጣ የለችም፣ ሳፋጭ የለችም። ከዛ አይ በቃ ወይ ቤት ሄዳ ይሆናል ብዬ ተመልሼ ቤት ሄድኩኝ። ከእንቅልፌ እንደተነሳ ምናምን ትንሽ ቆይተን ሐሙስ ቀን ያው ከክላስ ቀርቻለሁ። የግቢ በር ይንኳኳል። እሺ ኖርማል ነው። ማዘሯ ልትከፍት ስትል የእሷ ፋሚሊ እናትና አባትየውን አይቼው አላውቅም። በቃ ያየሁት የዛ ጊዜ ነው። የእንትኑ ጊዜ ማለት የታወቀብን ጊዜ ሰፈር ውስጥ ሲመጣ እሳት ለብሶ እሳት ጎርሶ እናትየውም አባትየውም ግቢ በር ጋር ቆመዋል። በጣም መሳጭ እየሆነ ነው ስቶሪው። እናቴ በሩን ስከፍተው የእሷ እናትና አባትየው ማለት ነው እንዲህ በቃ አንበሳ በቃ ሊባል ያለ አንበሳ ታውቃለህ? እሱ እሳት ለብሶ እሳት ጎርሶ እናትየው በጣም እየጮኸች ነው። ከፖሊስ ጋር እኮ ነው የመጡት። ፖሊስ ይዘው መጡ በሬ ላይ። ልጄን ይዘህ የጠፋህ አንተ ነህ፣ ልጄን አምጣት። እናትየው እየጮኸች ነው። በቃ ልጄን በላብኝ፣ ልጄን ውስጥ እናቴ በቃ አሳፈርኳት። በዛ ሰዓት ከባድ ነው። እናቴ በቃ አፈረች። በቃ በፖሊስ በዛ ሰፈሩ ሰው ተከቦ ምናምን ልጄን በላብኝ ሲባል ምን ልበላት አይደለም። በጣም እኔ እኮ በቃ ዓለም ጭልም አለብኝ ድጋሚ። እኔ ማስበው እኔ ይዤ መጥፋቴ አይደለም፣ ይዞት ጠፋ መባሉ አይደለም። ይዣት በጠፋ ደስ ይለኛል። ገባ? እሷ መጥፋቷ አሳሰበኝ። ከጭንቅላቴ ሲመጣ የነበረው የእሷ መጥፋት ድጋሚ ላላገኛት ነው እንዴ የሚለው ነገር። እዚህ ፍቅረኛ ማቾች እንደነበር ይታወቃል። ትንሽ እናትየው ሆናለች መሰለህ። ትንሽ እዛ ሰሚት እየሄድኩኝ እንደማገኛት ይታወቃል። ገባት? ታወራች እንደዛ ብላ አወራች። በቃ አንተ ሰሚትም እየሄድክ ከዛም አክስቷ ጋርም እየሄድክ ታገኛታለህ ምናምን። ከዛ እናቴም ዞር ብላ ለዚህ ነው እንዴ አለችኝ ማለት ነው ፖሊስ ፊት። አሰበል እሺ በቃ ኦቪየስ እኔም ፖሊሶቹ ቢሆኑ እኔም እንደዛ ነው የምገምተው። አባቴ ሊመጣኝ ይሞክራል። እናቴ በዚህ ጋር ታገላግለኝ። እናቴን አዋረድኩኝ። እናቴ ከፋት፣ በቃ በጣም ከፋት።
ከዛ ፖሊሶቹ አንቀርቀብ አድርገው ሄደው እስር ቤት ግብት ታሰርኩ። ቃሌን ሰጠው። መጀመሪያ እኔ ፍቅረኛዬ ናት አውቃለሁ እየሄድኩም ሰሜት አገኛት እውነቱን ተናገርኩኝ። ከዛ በቃ የሆነ ለፖሊሶች ሳወራቸው በቃ የእሷን መጥፋት እያሰብኩኝ ስለሆነ ከእሷ ጋር መለየቴን እያሰብኩኝ ስለሆነ በቃ እየከፋኝ በቃ ሊያሳምናቸው አልቻለም። ወሬ ገባ። ለሚጠይቁን ጥያቄ በቂ መልስ እየሰጧን ነበር። ግድም እያደረጉ አስገቡ። ይልጥልጡ ማለት በቃ የፖሊስ ዱላ ያስጠላል። በቃ የዛ ጊዜ አንተ ደፍራት ነው ምናምን በቃ ሌላ ነገር ነው የሚያሰሙት ፖሊሶች። ደግሞ እኔ ፍቅረኛ እንዴት ነው ማለት ነው ይሄ ደፍራት ነው ምናምን በቃ ዩኒቨርሲቲ በቃ ብድግ አልኩኝ። በጣም ተናደድኩ። ከዛ በቃ አንድ ፖሊስ ነበር በቃ ልመታው ማለት ነው። ልጥፈስ ያደረጉልኝ ታኛው አረፍ ኮምሽሽ ብለህ ቁጭ አልክ። ጥጌን ይዤ ቁጭ አልኩኝ። እሺ ከዛ በቃ እንደዛ ሰዓት በቃ አንድ ወር ሙሉ ተቀመጥኩኝ እስር ቤት ማለት ነው። አንድ ወር ሙሉ እሷ አልተገኘችም። አንተ አልተገኘችም። እናቴ ሄዳ ብትለምናቸው እናትየው መተው እናትየው በቃ ኦልሬዲ አመኑ ማለት ነው። እኔ ይዣቸው እንዳልጠፋ በቃ አንድ ወር ሙሉ ተቀመጠች። እኔ ይዣቸው እንዳልጠፋ ታወቀ። ግን እናትየው መጣ ማለት ነው። መታ የእሷ ልጅና እሷ አይደለም የወሰደው በቃ ምናምን ብትል አይሰሙም ፖሊሶቹ። ማንም የሚሰማኝ የለም። በቃ የሚሰማ የለም። በቃ እየመቱኝ በቃ አንድ ክፍል ውስጥ ነው የምትታሸገው። በቃ ጭልምልም ይልባል። በቃ ሽንት ራሱ እያስፈቀድ ከማስተውጣ አስብ። ከዛ ምን ተፈጠረ? በመሀል ልጅቷ እናትየዋ ጋር ደወለች። ከዛ እናትየው መታ ይቅርታ ጠይቀችኝ ምናምን ጠይቃኛለች። ከዛ እሷ ምን አለቻት መሰለህ ልጅቷ ለእናትየው እኔ ወደ ቤት የምትመልሽኝ ከሆነ እመጣለሁ። ወደ ቤት ማለት ዋና ቤቷ ማለት ነው። እናትና አባቷ ቤት። እዛ ከመለሽኝ እመጣለሁ እና ደግሞ ከሉል ጋር መቀጠል ፈልግ ህይወት ውስጥ እንድትገባ አልፈልግም። በቃ ይሄ የኔ ህይወት ነው ምናምን ብላ አስጠንቅቃታለች። ከዚህ ችግር የለውም አንቺ ብቻ ነኝ ምናምን የእናት አንጀት ደግሞ ታውቀዋለህ። እሷም ግን ከባድ መስዋዕትነት ነው የከፈለችው። ከባድ ይሄ የመስዋዕትነት ፍቅር ነው። በቃ ፍቅር ነው። ፍቅር ሪል ፍቅር። እናትየዋ መታ ተገኝታለች ሲባል ፈገግ ደስ አለኝ። ከዛ እየተገኘች በቃ የኔ በቃ ይቅርታ ነው። ኧረ ችግር የለውም እኔ ይቅርታ ነው አይደለም በቃ የምፈልገው እሷን በቃ እሷን ማግኘት ነው። እኔ ማዘርኒ ከልጆት በቃ ፍቅር ይዞኛል። በቃ እኔ ልጆት ማግኘት ነው ፈልገው። የእርሶ ይቅርታ ችግር የለውም። እኔ ቢገሉኝ ቢቆርጡኝ ችግር የለውም። እኔ ልጅቷ መኖሯን ነው ፈልገው በቃ። ከዛ ልጅቷ ቤት መጣች። እንደመጣች ቀጥታ እኔ ጋር መጣች እስር ቤት ልጠይቀኝ። እሺ እንደታሰሩ እንዴ ቤት ስመጣ ኦልሬዲ ነገረቻት። በቃ ባንቺ ምክንያት እንደዚህ ተፈጥሮ ሰውዬሽ ሉልሽ ከርቸልኝ ነው ገብቶልሻል ወይስ ታበይጂ እና ጠይቂው። እናቷ ነች ጭራሽ ጠይቂው ያለቻት? አዎ እናትየው። ከዛ በኋላ እናትየው ያ እንትና ሼም ያዛት ገባ። የሰራችው ስራ ሼም። እኔ ጥሩ ልጅ እንደነበርኩ ስለምታውቅ መጥፎ ነገር ነው የወሰድኳት። ከዛ ምን ትናለች መጣች። ስመጣ የሁሉ ጨለማ የሁሉ ዳርክ ሩም ክፍል በራ ማለት ነው። የሚታየኝ ብራይት ነጭ አበባ እንዴት እንደምታምር ሰው ተጎድቶ በቀን አንድ እየበላ ያምርበታል። ከዛ እስር ቤት እየመጣች መጠየቅ ጀመረ። እስር ቤት ረሳሁት። ሆቴል 5 ስታር ሆቴል ምግቧ ሲጣፍጥ እሷ ስጣፍጥ። ከዛ ተፈታው። ኦልሬዲ አንድ ወር ከ23 ቀን ነው ምናምን ኦልሬዲ 2 ወር በላይ የታሰርኩት። እሷ ግን ትምህርቷን ቀጥላለች አክቹሊ። ከዛ ከእናትየዋ ጋር ኦልሬዲ ዲል አድርጋለች እዚህ ትምህርት ቤት ለመመለስ። የድሮ ከአንተ ጋር የምትማሩበት ኦልሬዲ በጣም ጎበዝ ተማሪ ስለሆነች እዚህም ተቀበሏት ገባች። ከዛ እቺ ከአንድ ወር ከመጣችበት ጀምሮ እየተማረች ነው። ኦልሬዲ ሰከንድ ሴሚስተር አልፎ አንድ ወር ነው አለ ገብታ እየተማረች ነው። ከዛ እኔ 2 ወር ቀረው ማለት ነው። ከዛ ከፖሊስ ጣቢያ አስጽፌ ወጣሁ ከእስር ቤት። ኦልሬዲ ፖሊሶቹ ለቀቁኝ። እሷን መታ ያለቀቁኝ ምክንያት በቃ ግብግብ ምናምን በቃ እናድዳለሁ ደፍራታል ገላታል ስባል እሷን እንዴት ገላታል በቃ ውስጤ ሰጣ ገባ ውስጥ ቦግልና በቃ ከነሱ በቃ ከፖሊስ ጋር ግብግብ ሰጣ ገባ ገባለሁ ማለት ነው። ኦልሬዲ ተፈታው። ከዛ ትምህርት ቤት ተመለስኩኝ።
ከፖሊስ እንደዚህ ታስሬ በስተት ምናምን እስኪጣራ ድረስ ምናምን ተብሎ ተጻፈልኝ። ገባሁ ትምህርት ቤት ተመለስኩኝ። እሷም ተመለሰች፣ ትምህርት ቤት ቀጠለ ማለት ነው። ፍቅራችንን ታውቀዋለህ። እሳትና ጭድ አንድ ትምህርት ቤት ተመልሰው ሪዩናይት ተመለስ አንድ ላይ። ዋው 12 ጨረስን፣ ተፈተኑ። 12 ልክ ሁለታችን እንዳለፍን እንትን አልመጣልን፣ ውጤት አልመጣልን። እሷም የካምፓስ እኔም የካምፓስ ይመጣል። ከዛ እሷ ትተማመንብኝ ስለነበረ ለምን ስኮላርሺፕ አትሞክርም ምናምን ነገር አለችኝ ማለት ነው። ከዛ ስኮላርሺፕ ዝም ብለን ሞላን። ከዛ ስኮላርሺፑ እንደ ድንገት ለእኔ ይመጣልኝ፣ ለሰው ሳይመጣልን ለእኔ ይመጣል። ሁለታችሁም ነበር የሞላችሁ? ሁለታችንም እኩል ነው የሞላን። በቃ አንድ ላይ እንሙላ ተባብለን እሷ ያለችኝ አንተ ብቻ ሞላ ነው። ትምህርት ላይ አክቹዋሊ ትንሽ ቀለሜ ነበር። እኔ ሞልቼ እሷም እኔ አንቺ ካልሞላሽ እኔ አብረሽ አልሞላም፣ ብቻዬን አልሞላም ብያት። ከዛ አብረን ሞላን። የኔ መጣ። እኔ አንቺን ጥዬሽ ካናዳ ነበር የደረሰኝ። እኔ አንቺን ጥዬ አልሄድም። እዚህ እየሰራሁ ነው፣ አሪፍ ስራ እየሰራሁ ነው፣ አሪፍ ብር እየሰራን ነው። ስለዚህ እኔ አንቺን ጥዬ መሄድ አልፈልግም። እዛ ሄጄ ምንም አልጠቀምም፣ የሚጠቀመው ነገር የለም። ኦልሬዲ ተይለን ጨርሻለሁ ምናምን ብዬ ቤትም ተጣልቼ አሳምኜ የቀረው ማለት ነው። ለእሷ ብለህ እሷ ማለት ነው። ለአንድ ሳምንት ከእኔ ከተሰወረች በጣም ነው የሚያስጠላኝ። ህይወት ያስጠላኛል። በቃ የሆነ ጉድጓድ ውስጥ የገባው ነው ይመስል። በጣም በመስዋዕትነት የተመሰረተ ሪሌሽንሺፕ ቱማች በጣም አሪፍ ጣልን። እሷ አድማስ ገባች። እኔ ከቤተሰብ ጋር ግብ ፈጥሬ ሁለታችንም በቃ ያሰብነው እነግራታለሁ። እኔ ትዳር ነው የምፈልገው፣ ለእሷም ትዳር ነው። በቃ አገባሻለሁ፣ እሰራለሁ፣ በደንብ ወጥሬ እሰራለሁ፣ ኤክስትራ ሰዓትም እሰራለሁ፣ ሌትም ቢሆን እየሰራሁ ገንዘባችንን እንቆጥባለን፣ እንጋባለን ተባባልን። እሺ። ከዛ ከቤተሰብ ጋር ግብ ፈጥሬ አልማርም አልኩኝ። ከዛ ስራዬን ጀመርኩኝ ማለት ነው። ከዛ በመሀል ዲሽ እየሰራሁ አንዱ ዲሽ የሚያሰራኝ ሰውዬ ነበር። ሁሌ እንደዚህ ሰው ጋር ምናምን ይልከኛል። ሰውዬው የሆነ ሰዎች አገናኘኝ። በኮንስትራክሽን የሆነ ህንፃ ሰራላቸው ሰዎች ነበር። ኢንስታሌሽን የዲሽ ኢንስታሌሽን እንደሰራላቸው ማለት ሙሉ እቃ ገዝቼ ምናምን በቃ ፉል በቃ እንደ ኮንስትራክተር ሆኜ ማለት ነው። ሙሉ ሳይት ብቻ ያስኩኝ። ከዛ ሙሉ ሳይቱን ጨርሼ ከዚህ ዝግ አልዘጋም። ከዚህ በፊት ዝግ የምዘጋበት ብር እንደ 15 ሺህ ብር አሁን በዛ ጊዜ ብዙ ነበር። ባይዘ 15 ሺህ ብዙ ትዘጋለህ። ስንት ዓመት? ኦልሞስት 4 ዓመት 5 ዓመት። ከዛ ዲሽን ዘጋው። ከዛ ዲሽ ሰራ በቃ ታትሪ ስራ። ሰውዬው ደግሞ አየኝ ማለት ነው። የህንፃው ባለቤት ከዛ ሌላ እንዴት ነው ኤሌክትሪክ ነው ትሻለ ምናምን ነገር ብሎ መጠየቅ። ኤሌክትሪክ ማለት ነው ኤሌክትሪክ ኢንስታሌሽን አለ የቢልዲንግ ማለት ነው። ሙሉ የሳይት ማለት ነው። እሺ ኢማጂን። ከዛ እችላለሁ ቦስ እችላለሁ። ከዛ ሄድኩኝ እዛ ጋርም ሙሉ እቃውን ሙሉ ነገር ገዝቼ ራሴ ጠግኜ ረዳት ቀጥሬ ምናምን ጨረስኩ በአንድ ወር ውስጥ። ከዛ ሙሉ ነገር አተራርፌ 180 ሺህ ብር እጅ ላይ የተጠራ ገባ። ከዛ ያቺን ብር ይዤ በቃ በአጠቃላይ በቃ 3 ወር 4 ወር ሙሉ በቃ በ4 ወር ውስጥ ያቺን ብር አገኘው ማለት ነው። 200 ሺህ ብር በቃ ያገኘሁት ከዛኛው ጋር 200 ሺህ ብር ቀጥታ ቦንዳይን ከፈትኩኝ። ቦንዳ ልብስ ቤት ማለት ነው። ከዛ ከከፈትኩኝ በኋላ በቃ ሰራተኛም ቀጥሬ እኔም እየሄድኩኝ ምናምን እንሰራለን። እሷም ትሄዳለች ማኔጅን አለ ማድረግ ማለት ነው ቦንዳ ቤቱን። ከዛ ቦንዳ ቤቴን ከፈትኩኝ። በቃ ቦንዳ ቤቱ በወር ቢያንስ ከ50 እስከ 80 ሺህ ብር ድረስ ኢንካም አለ አንዱ ቦንዳ ቤት ማለት ነው። ከዛ ቦንዳዬን እንደከፈትኩኝ ቤት ተከራይቼ ወጣሁ። ቤት ተጣልቼ ከፋዘር ጋር በቃ ፋዘር አስጥላኝ ነው አስጥሉት። ምን እሱ አልተስማማም ከቤት መውጣት የሆነ ነገር ውስጥ የገባውን ይመስለው ገባ። ያኔ በአንዴ ፍትልክ ስል የሆነ ፌቨር የሆነ ነገር ውስጥ ሱስ ገብተህ ነው ወይ ወንጀል ወይ ሱስ ነው። ከዛ አንድ ነገሮች ከቤት ወጣሁ። በቃ አሪፍ ኑሮ ማኖር ጀመርኩኝ። ያው ትንሽ ብር በእንትኑ አገኛለሁ። ከዛ በዲሾ አለ፣ ከዛ በኤሌክትሪክሽን አለ። ከዛ ፍቅረኛ እሱ አካባቢ ነው ቤት የተከራዩትና እሷ ቤት አካባቢ መከራየት ለመገናኘትም ቅርብ ይሆንላቸዋል ማለት ነው። ቅርብ ለቅርብ ሆነ እሱ በቃ እሷ ከካምፓስ እንደመጣች ወደ ቤት ከመግባቷ በፊት ቤት ትመጣና ምግብ ምናምን ትሰራልኛለች። ከዛ እኔም እሱን ገብቼ ከስራ መልስ ገብቼ ይበላለሁ። በቃ ብቻ ጸደይ የሆነ ላይፍ
በቃ ስቴብል በቃ ለትዳር በቃ ወደ ትዳር እየተሄድን አንድ ላይ መኖር ጀምራችሁ እንዴ? አንድ ላይ መኖር አልጀመርንም እና እሷ ቤቷ ነው የምንኖረው፣ ግን ከካምፓስ መልስ ቤቷ አይደለም የምትገባው፣ እኔ ጋር ነው የምትመጣው። ምግብ ትሰራለች ገብታ ምናምን ትንሽ ቆይታ ነው የምትሄደው። ለራቴም ለቁርሴም ምናምን ሰራታለኝ ትሄዳለች። ጠዋትም የመጣች ቁርስ ትሰራልኛለች አንዳንድ ጊዜ። ከዛ በኋላ እንዳሉ ያ ሰውዬ ነበር ኢንስታሌሽን ያሰራን። በመሀል ደወለልኝ። በጣም የሚወገወል ስልክ ጠራልኝ። ከዛ ሄሎ ሰላም ነው አለቃ እንዴት ነህ? ከዛ ጅማ ስራ መጣልኝ። ያኔ ነግሮኝ ነበረ እንደዚህማ ጸዴ ስራ ከሰራማ አብረን እንሰራለን ምናምን ነገር ብሎኝ ነበር። ከዛ ጅማ የሁለት ወር ኮንስትራክሽን ኮንትራክት ይዞኝ ሊሄድ ተስማማን። ከዛ መጥቼ ለማሂ ስነግራት አልተስማማችም። እሱ ደስ አላላትም ለሁለት ወር መሄድ። እኔም ደስ አላለኝም እኮ ግን በቃ ግዴታ ብሩ ያስፈልገናል። በቃ ብሩ ደግሞ አሪፍ ነው። ብሩ ጸዴ ነው። በቃ 170 ነው። በቃ ወለዚህ ኮሪዶር ለመቶ በቃ የጅማው ደግሞ ሆቴል ተከራይቼ ምናምን አስበው። ከዛ የሆቴሉን ደግሞ ምን አሰብኩኝ መሰለህ? እዛ ሂጅ የሆቴሉን እና የምግቡን ብር ይሰጡኝ። እኔ ትንሽዬ ቤት ለሁለት ወር ተከራይቼ ማለት ነው። የሆቴሉ ጽድት ያለ ሆቴል ነው የሚከራይልኝ። ገባ? የሆቴሉ ውስጥ ከመሆን ያቺን ብር እየቆጠብኩ ሴቭ እያደረኩ ከዛ የሆነች ትንሽ የአንድ ክፍል ቤት በትንሽ ብር አገኘው። አንድ ፍራሽን ገዛው። ከዛ እዛች መኖር ጀመርኩኝ ማለት ነው ለሁለት ወር። የሆቴል ብር ይሰጠኛል፣ የምግብ ብር እዛ የሚታስብልኝ ብር ይሰጠኛል። እኔ ጋዚህ በዚች በትንሽዬ ብር እበላለሁ፣ ያቺን ሴቭ አደርጋለሁ። ከዛ ኦልሬዲ ጅማ 2 ወር ምናምን ቆይቼ እንደነገርኩ ከሆቴሉም ትርፍ ከምግብም ትርፍ ከሁሉም ከኮንስትራክሽኑ ከእንትኖች ከእቃዎቹ ምናምን ትርፍ ከዛ 250,000 ብር ዝግት አደረኩኝ ማለት ነው። አስበው በዛ 250,000 ብር ላገባት ተዘጋጅቼ ከዛ ሁለተኛውን ቦንዳ ቤቴን ከፍቼ ማለት ነው ቀጥታ ለሷ ሽምግልና ልልክ ነው ሀሳቤ። በቃ ጥቅልል አድርጌ ያለው ስዳት ነበር ሀሳቤ። እሺ በጣም የሚስጠላ ነገር ተፈጠረ። ደግሞ እዚህ ስመጣ ያቺ 2 ወር በጣም ጋፕ ፈጠረች። ገባ? በቃ በስልክ ነው የምንገናኘው። ስልክ ራሱ በቃ ኢንተረስት ሉዝ እያደረገች መጣች። የሆነ ሰዓት ላይ ገባ እሷ ፍላጎት እያጣች መጣች፣ እየዘጋች መጣች። በቃ ቢዚ ነኝ ምናምን ትለኛለች። ከዛ ምን እንደሆነ አላውቅም፣ ብቻ እኔም በስራ ላይ ቢዚ ስለሆንኩኝ በቃ የሆነ ጊዜ አልሰጠሁም። ሜይ ቢ በቃ ሳትስማሙ ስለሄደ ሊሆን ይችላል። እንደዛ ብዬ ማሰብኩኝ፣ እሷ ያልተስማማችበትም ነገር ስለሆነ። ከዛ እዚህ ስመጣ መጀመሪያ እናቴ ጋር ነው የሄድኩት። ያው ትንሽ ደገፍ ማድረግም ስላለብኝ ያለ የተፈጠሩ ነገር በቃ ይቅርታ ምናምን ልል መጀመሪያ እናቴ ጋር ሄድኩኝ። እሺ በቤት ስገባ እናቴ ምናምን ሰላም ካልኳቸው በኋላ እናቴ መጣ። በቃ ከፍታታለሁ፣ እሷን በቃ ያስታውቃል በቃ ፊቷ። ከዛ መጣ ካርድ ሰጠች፣ የሆነ ካርድ የሆነች ግን የሚያብለጨልጭ ነገር ነው ኖርማል። ከዛ ምንድነው ይህ ግልጥ አደርገዋለሁ። እሺ ሳሙኤል ታምራትና ማህሌት ተሾመ የሰርግ ጥሪ ካርድ ከነ ባለቤቱ ማለት አልገባኝም። ማህሌት ማለት የኔ ፍቅረኛ፣ የኔ እናት፣ የኔ የወደፊት ትዳሬ፣ የልጆቼ እናት፣ የእሷ የሰርግ ጥሪ ያሰብኳት ልጅ 2 ወር ጅማ ቆይቼ በመጣሁበት በ2 ወር ባልሞላ ጊዜ ውስጥ ከሌላ ሰው ጋር ትዳር ልመሰርት ላበላ ፊቴ ላበላ ሆንኩኝ። በ2 ወር እንዴት እንደዚህ ሊፈጠር ይችላል? ያልገባኝ በጣም ግራ ገባኝ። እኔ እሺ አውቃ ነው እናቴን አሳየኋት። ምንድን ነው ያልኳት? በቃ ምንድን ነው እናቴ ምንድን ነው ይሄ? በቃ ተናነቀኝ፣ በቃ አምባ ተናነቀኝ። ላም በቃ ጥምቅ ይኸው የቀረህላት ያን ሁሉ መስዋዕትነት የከፈልክላት ይኸው አንዷ አግብቷት ውጭ ሀገር ልትሄድ። ከባድ ጨርቄ ማቄን ጥዬ የያዝኩትን ዕቃ እንዳለ ጥዬ ካርዱን ይዤላት እናቷ ጋር ቀጥ ብዬ ነው የሄድኩት። በጣም ተናድጃለሁ ማለት ነው። በጣም ከፍቶኛል፣ በጣም ተናድጃለሁ። እኔ እውነትም አልመሰለኝም። በቃ ከዚህ ለእናቷ ሳያት አንተ የማትችለውን ነገር አገኘው ልጄ እንዳርኳት ልጄ ልድራት ነው አለች። አልገባኝም። አንተ ማድረግ የምትችለውን ነገር የሚያደርግላት ወንድ አገኘው፣ ለእሷ አልፎ ተርፎ ለእኔ የሚያደርግልኝ ለቤተሰቡ የሚጠቅም ለቤተሰቧ ለእሷ ቤተሰብ የሚጠቅም ለእሷ የሚጠቅም ወንድ አገኘው፣ ለእሷ በቂዋ የሆነ ወንድ። ልጁ በጣም ሀብታም ነው፣
ጤጣ ነው ከሱ ጋር ምን እንደሰማማቸው ታውቃለህ? ከጀርባ መሬት ነገር አላቸው ማለት ሰፊ ነገር የሆነች እንትን ቤቶች የሚከራዩ ቤቶች አሉ። እሱን አስገነባልሻለሁ ምናምን ነገር ብላ ተስማምተታል። እሷን ደግሞ ውጭ ሀገር ወስድሻለሁ እኔ ኢግኖር ያደረኩት ነገር ማለት ነው። እናቷ ናት የሸጠቻት። በቃ መሸጥም በቃ ኦልሬዲ መሸጥም ይባላል። ልጅቷስ ፈቃደኛ ልጅቷ አልፈለገችም። ግን ምን እሷ እንደሰማማት ታውቃለህ? ልጅቷ ካናዳ ውጭ ሀገር መሄዱ ፍላጎት አላት ነው በቃ ፍላጎት አላት። ያኔ ምን እንዴት ፈልግ የነበረው በቃ ያንን ፈልጋ ነው ብዬ ብልጭ አለብኝ በቃ ጭንቅላቴ ውስጥ ማለት ነው። ጭር በቃ ድጋሚ ህይወት የጨለመ በቃ ድጋሚ የሰሩት ብር አይታየኝም። የከፈትኩት ቦንዳ ቤት አይታየኝም። የምከፍተው ቦንዳ ቤት አይታየኝም። በቃ ባንዴ ሁሉ ነገር ስታጣ በቃ ምንድነው የሚሰማው? ባንዴ በቃ አግኝተህ ስታጣ ይሰለቻል፣ ይደክማል። ከባድ ከዛ በቃ አስጠላኝ ህይወት በቃ እናቴ ጋርም አልሄድም። የተከራዩበት ሱስ ጀመርኩ። መጠጣት እያመሸሁ ነው የምገባው። በቃ ልረሳት አልቻልኩም። እዛ የተከራየበት ቤት ማለት ነው ብቻ በቃ እሺ። ክስት ብዬ ጥቁርቁር ብዬ ሰርጓ ከመድረሱ በፊት ጓደኞቼ ሄድና አዋራታለሁ። እንሂድና አዋራት በቃ እንሂዳለን፣ አብረን እንሂዳለን። እሺ ከዛ ከጓደኞቼ ጋር ሄድን። ቤቱን አንኳኳ። እሷ ራሷ መጣች። የእኔ እናት ማሂ አንዴ ብቻ ህይወትሽ 2 ደቂቃ ስጪኝ ላዋራሽ፣ 2 ደቂቃ ብቻ ስጪኝ አልኳት። ከዛ እሺ ይቀጥላለች ማለት እሺ ይቀጥል ማለት በቃ የሆነ በቃ ወጠጤ ነው መስለው በቃ ምን ህይወቷ ላይ ምንም ያለንኩኝ ሰው ነው መስለው ኬር አትሰጠ በቃ ኬር አልሰጠችኝም። በቃ አስተወራኝ ማለት ነው። እሺ ከዛ ከባልኩኝ ለምን እኔ ምን አርጌሽ አልኳት። ምን አርጌ ነው የበደልኩሽ? አይዞህ ከዛ እሷ ምን አለች መሰለህ? እሺ ለምን እንደዚህ አረሽብኝ አልኳት። በቃ ለምን ፈጣሪን ቀና ለምን እኔ ብቻ ለምን እኔ ላይ ምን አርጌ ነው የሚለው ነገር በቃ ጭንቅላቴ ውስጥ ከዛ እሷም እኔ እናቴን ማስቀየም አልፈልግም እና ደግሞ ውጭ ሀገር መሄድ እፈልጋለሁ ምንም አልኳት። አንገቴን አዞርኩ፣ ሄድኩ። ቡንዳ ቤቱን ተውኩት ማለት ዘጋሁ። በቃ ዘጋሁት። በቃ ሸጬ ቡንልቀውን ተውኩት። አስጠላኝ መስራት፣ መውጣት አስጠላኝ። መውጣው ልጠጣ፣ መውጣው ላጨስ፣ መውጣው ልቅም ሱስ ገባሁ። በቃ እኔ መጠጥ አለ ማታ መስክ ሰክሮ ምግባ አረቂ። ከዛ ኦልሬዲ የሰርጓ ቀን ደረሰ። ከዛ ልሂድ ግብ እስገባ በቃ እየጠጣ ልሂድ አነጋሁት እየጠጣ ከዛ አንግቼውን ጠዋት እየጠጣው ሰርጉ ሰዓት ደረሰ። የመሰሳት ማለት መሰሳት ላይ እዚህ ፒኮክ መናፈሻ ይህቺ ሰዓት የሆነ ጊዜ ቬሎ መርጠን ነበር። እኔም ሱፌን መርጬ ምናምን ነበር አንድ ላይ ማለት ነው። እራሱን ቬሎ ያደረገችው እራሱ በቃ ያ ቬሎ ነጭ ነው፣ ጥቁር ነው የታየኝ። በቃ ያ ቬሎ ጥቁር ነው፣ እሷም ጥቁር ነችብኝ። አንድ ነገር ሳልበጠብጥ ሳላስቸግር ሰክሬ ነበር። ወጥታ አልኩኝ። ተስፋ ቆርጬ በቃ እናቴ ጋር ሄጄ ወደኩኝ። በቃ ግሮስ ከዛ በስተመጨረሻ እናቴም አባቴም በአንድ ነገር ተስማምተው በቃ ገዳም ይግባ ምናምን እሷም ውጭ ሀገር ሄደች። ከተስፋ ቆረጥኩ። በቃ ከዚህ ወደ ምንም ህይወት የለኝም። ገባ ህይወት ያለኝ አይመስለኝ፣ ወደፊት የሚቀጥል አይነት ህይወት ያለኝ አልመሰለኝም በሰዓቱ። ገባ ሁሉ ነገር የጨለመብኝ። በቃ ቢመጣም የሚጨለም ነው የመሰለኝ። ድጋሚ ቢገነባ ድጋሚ የሚፈርስ ነው የመሰለኝ። በቃ ለእኔ አልፈቀዳትም ይችላል ያሰብኩ ሁላ ራሴ ላጠፋ ነበር። ጫካ ሄጄ ምናምን ራሴን ላጠፋ ምናምን። ከዛ እናቴን ሳስብ ደግሞ ለእናቴ ልኖርላት እስኪ ትንሽ ብዬ ተመልሼ እናቴ እግር ስር ወድቄ ለመንኩኝ። ይቅርታ እናቴ ይቅርታ። ከሱስ ልወጣ አልቻልኩም። በቃ ከዛ ከመጠጥ ሱስ ልወጣ አልቻልኩም። ከዛ ተነጋግረው እናትና አባቴ ገዳም ላኩኝ ለጸበል ምናምን። ከዛ ጸበል ሄጄ መጸለይ ጀመርኩኝ፣ መጾም ጀመርኩኝ። ለአንድ ወር መጠመቅ ጀመርኩኝ። እዛው ሰሚነሽ ኪዳነ ምሕረት እዛው ሄጄ በቃ መቆየው። አንድ ክፍል ተሰጠኝ ንስሐ አባት ይዤ
ከዛ በቃ እዛ አንድ ቲክቶከሮች ተተዋወኩኝና ትንሽ ጨለማ የነበረው ህይወቴ ትንሽ በራማ ጀመረ። ቪዲዮ እየቀረስኳቸው እንዴት እንደሚሰራ ምናምን ያሳዩኝ ጀመረ። ጥሩ ቲክቶከሮችን ተተዋወኩኝ። በቃ ይሄ መስራት የሚፈልጉ ምናምን። ከዛ እኔ ደግሞ የዛን ጊዜ ደግሞ ትንሽ እየተመለስኩኝ ስለነበረ ሳየው ምናምን በቃ ደስ የሚል ነገር ነው። በቃ ሰዎቹ ደስ ይላሉ ያላቸው ኤነርጂ። ቤተክርስቲያን በቃ እነዚህ የሆነ ኤነርጂ መንፈሱ ተጋባብኝ። ከዛ ወደዚህ ስራ ተቀላቀልኩ፣ ወደ ካሜራው ስራ፣ ወደ ኤዲቲንጉ ስራ ተቀላቀልኩ። ሻራውቱ አቤል ኤዲቲንግ እጅን አስይዞ እየቆነጠጠ አስተማረኝ። ኤዲቲንግ ስራ ተቀጥሬ አመሰግናለሁ በዚህ አጋጣሚ አቤል። እስከዛ አሁንም ከአንተ ከአቤል ጋር ነው እየሰራ ያለሁት። አሁን በቃ አሪፍ ይወሰኝ እግዚአብሔር ይመስገን። ከዛ በኋላ ተደዋውላችሁ አግኝተህ አታውቃለህ? አታውቅም። እኔ ስልክ ቀይሬያለሁ። እኔም ላገኛት አልችልም፣ እሷም ልታገኛች። በቃ እኔ በቃ እዛ ቤተክርስቲያን ከገባ በኋላ ሁሉም ነገር ነው ወጥቶልኝ የመጡት። እዛስ ያለችበትን ሁኔታ ምናምን አልሰማህም? በሰውም አልሰማሁም ምንም። በቃ ለማጣራት እራሱ አልሞከርኩም። ኦልሬዲ ዓመት አልፎታል፣ 2 ዓመት ምናምን አልፎታል። ያኔ በቃ ከሚዎች ከኖሮት በቃ ከጉር ነው ያወጣችኝ። በቃ ሁሉም ነገር በቃ ከጭንቀት ከሀሳብ ከሱስ ነፃ አድርጋኝ እዚህ በቃ ደስ የሚል ነገር ውስጥ ገባ። አሁን እግዚአብሔር ከሱ ጋር እንግዲህ አሪፍ ነገር ላይ ደግሞ ተስፋ አደርጋለሁ እንደምመለስ። ከዛም በኋላ ነው ሴት ቀርበህ ማታውቀው አይደል? ከዛ በኋላ በቃ ኦልሬዲ ቲክቶከሮች በጣም ብዙ ሴት ማውራት ይችላሉ፣ አብሬያቸው መሆን ይችላሉ። ግን ፍላጎት የለኝም። በቃ ልክ ለወራ ወይ ቻት ወይ ደግሞ ሊያወሩ ሲመጡ ከስራ ካልሆነ በስተቀር ወይ ቀረጸኝ ወይ እንዴት አድርግልኝ ምናምን ነገር ካልሆነ በስተቀር ኢንተረስቱ የለኝም። በሌላ ወሬ ሳይድ ቶክ ምናምን በቃ አልችልም። አሁን ባለፈውም እንዳየኸው በባለፈው ቪዲዮ ላይ አይተውህ ብዙ የማዳም ቅመሞችም ወደውሃል። የማዳም ቅመሞች ደግሞ ታውቃለህ በታማኝነት ነው የሚታወቁት። ቤተሰባቸውን እንደ ሻማ እየቀለጡ እነሱ ቤተሰባቸውን ህይወት የሚያበሩ ናቸው እነሱ። እና ከነሱ ጋርስ ኢንተረስትድ አይደለህም ነው? ብዙ ኮሜንት ላይ አይተናል በባለፈው ቪዲዮ። ብዙ ኮሜንቶች አይቻለሁ። እሱ እኮ አመሰግናለሁ፣ ለአድናቆታችሁ በጣም አመሰግናለሁ፣ ከልቤ አመሰግናለሁ። ግን እኔ ከነሱ ሳይሆን ችግሩ ከሴቶቹ ሳይሆን ከኔ ነው ችግሩ ብዬ ነው የማስበው። ልብ አንዴ በጣም በሰፊው ስለተሰበረ መሰበሩ ብቻ ኦልሬዲ እሱን እኮ በቃ ትቶታል። ግን ኢንተረስቱ የለኝም ነው በቃ። ኢነርጂያችን ማች የሚያደርግ አይመስለኝም። ሌላ ሴት እንደሷ የሚሆንልኝ አይመስለኝም። ቆልፋ ነው የሄደችው፣ ልብህን ቆልፋው ነው የሄደችው። ግን አሁን ነው የሚከፍተው፣ ወደፊት ሊመጣ ይችላል። ኦልሬዲ ማግባቴ ሀሳብን የምትቀይረት ሴት ትመጣ ትችላለች። እሱን አልክድም። ግን አሁን ላይ እኔ አልችልም ነው በቃ። ይሄ ማውራት ምናምን ይሄ አዲስ ሰው መታወቅ ራሱ አልችልም አሁን ላይ ያለውበት ኢነርጂ። በዛ ምክንያት ነው እንጂ እኔ ከነሱ ችግር አለ ብዬ አይደለም አስበው፣ ከሴቶቹ ችግር አለ ብዬ አይደለም አስበው። እና ልውሌ መጀመሪያ ፈቃደኛ ባትሆንም ህዝብ ይማርበታል፣ ተመልካች ይማርበታል ብለህ ታሪክን ስላጋራህን እናመሰግናለን። አመሰግናለሁ ስላቀረባችሁ። እና ተመልካቾች እንደዚህ አይነት መሳጭ የህይወት ታሪክ ያላችሁ ተመልካቾች ካላችሁ መድረካችን ክፍት ነው። መታችሁ ከስር በምታገኙት ኮንታክት አድርጉንና ታሪካችሁን ጽፋችሁልን ከወደድነው እናቀርባችኋለን እዚህ ፕሮግራም ላይ። የዛሬው ቪዲዮ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩን። ይመቻችሁ።